ሐዋርያ ሥራ ምዕራፍ 2 የሐዋርያ ሥራ ምዕራፍ 2 ቁጥር 22 ላይ ምን ይላል መሰለህ? እኔ በቃል ያውቀዋለሁ። አንተ ኢየሱስ እኮ እግዚአብሔር ነው ወዳጄ፣ ኢየሱስ እኮ እግዚአብሔር ነው አይደለም እኮ። ላሳየህ እሱን አልኩህ እኮ። አሁን ኢየሱስ አምላክ አይደለም። ሰማኝ። ይኸውልህ ምን የሐዋርያ ሥራ ጸሐፊ ምን ያለ መሰለህ ወዳጄ፣ አንተ አሁን የምትፈልገው ይኸውልህ የተሽከረከርን እንድንሆን አንተ ዘፖይንቱ ላይ ግባ። አሁን ኢየሱስ አምላክ ነው ወይስ አምላክ አይደለም ብለህ ነው የምታምነው? አይደለም። አሁን ምን እንደሆነ ታውቃለህ? ኖ እንሂድ በቃ። ለምን እንዞራለን? አጠር አይደለም ኢየሱስ አሁን ልታስረዳኝ የፈለግከው ኢየሱስ አምላክ እንዳልሆነ ነው አይደል? እኔ አይደለሁም እኮ ማስረዳ ቃል ወንጌሉ ወንጌሉ ኢየሱስ አምላክ እንዳልሆነ ነው አይደል? እናንብበው አሁን አጠር እናድርገው። ኢየሱስ አምላክ እንዳልሆነ ነው ወይስ እንደሆነ ነው ባጭሩ? እሺ የሐዋርያ ሥራ ምዕራፍ 2 ቁጥር 22 ላይ የእስራኤል ሰዎች ይህን ቃል ስሙ፣ ራሳችሁ እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በእርሱ በኩል ባደረገው በድንቆች በምልክቶች በተአምራት ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበረ ነው የሚለው። አዎ ሰው ነበረ። ሰው ነው እኮ አለን። እኛ እኮ ሰው አይደለም አልኩኝ እንዴ? ኦኬ በምን የተገለጠ? በእግዚአብሔር። በምን የተገለጠ? በማን አይደለም፣ በምን የተገለጠ? በማን ካልከኝማ አሁን እኮ ባጭሩ እኮ ነገርኩህ። ይኸውልህ እነ ጳውሎስ እንኳን የኢየሱስ ክርስቶስ አምላክና አባት ስሙ ይባረክ ብለዋል እኮ አልኩህ። ግን በምን የተገለጠ? ኢየሱስ ክርስቶስ ልንገርህ። ይኸውልህ ስለ ኢየሱስ ክርስቶስ ከሆነ የምጠይቀኝ ከሆነ ኢየሱስ ክርስቶስ ይኸውልህ በአዲስ ኪዳን ላይ እኔ አምላክ ነኝ ብሎ ራሱ የተናገረበትም የለም፣ አምልኩኝም ያለበት ቦታም የለም። ባጭሩ ግን ኢየሱስ አምላክ ስለመሆኑ ግን ላሳየ ነው። እናመሰግናለን። ኢየሱስ አምላክ ስለመሆኑ ግን ላሳየ። አሁን ወንጌሉ የሚለው ከአምላክ ዘንድ በተአምር በድንቆች በምልክቶች ከእግዚአብሔር ዘንድ የተገለጠ ሰው ነበር። እኔ ደግሞ አሁን አንተ ጠየቀኝ አይደለ? እኔ ደግሞ እስኪ ልጠይቅህ እና አንተ መልስልኝ። በተአምራት አንድ ያንብብልኝ እስኪ የሐዋርያ ሥራ ምዕራፍ 2 ቁጥር እኔ አሁን እንደዚህ እንትን አይደል? አሁን ባጭሩ አጠር እናድርገውና እንደዚህ ዙሪያ ጥምጥም አንሽከርከር። አሁን ዙሪያ ጥምጥም ከተሽከረከርን እየተሽከረከርን ምን መሰለህ አንተ አሁን ዞሮ ኢየሱስ አምላክ አይደለም ነው በቃ። ሌላ ምንም እኮ ታሪክ የለውም። የትኛውንም ጥቅስ ባነብልህ ኢየሱስ አምላክ አለመሆኑን ልታሳየኝ ነው የምትፈልገው። በቃ አለቅ አረላት ፖይንት ይሄ ነው። ለምን መሰለህ ኢየሱስ የሚመለክ ሳይሆን ከአምላክ ዘንድ የተላከ ሰው ነው። አሁን እኔ ጥያቄ የሚፈጥርብኝ ምን እንደሆነ ታውቃለህ? ለምሳሌ ኢየሱስ የማርያም ልጅ ነው ወይንስ የእግዚአብሔር ልጅ? የሁለቱም፣ የማርያም የእግዚአብሔር። መስቀል ላይ የዋለው የማርያም ልጅ ነው ወይንስ የእግዚአብሔር ልጅ? የሁለቱም። መስቀል ላይ የሞተው የማርያምና የእግዚአብሔር ልጅ ነው። ይሄ የማርያምና የእግዚአብሔር ልጅ ይመለካል? ኦኬ አምልኮ ይገባዋል? ይሄ የማርያምና የእግዚአብሔር ልጅ አምልኮ ሲፈጽም ነበር? እሱ ራሱ እኮ አምላክ ነው። እሱ ራሱ አምልኮ ሲፈጽም አልነበረም? አምላክ ነው። ሰው ነው። አሁን ሰውነቱን አትርሳ። አይደለም አልረሳውም። እሱ ራሱ የሆነ አምላክ ነው። ቆይ አምልኮ ሲፈጽም አልነበረም ወይ? ይኸውልህ ሲመለክስ አልነበረም? አላመለኩት። አሁን እኔ ጠየኩህ አምልኮ ሲፈጽም ነበር አይደለ? አልሰገዱለትም። እሱ አይደለም። ቆይ አምልኮ ሲፈጽም ነበር ወይስ አልፈጸመም ነው የኔ ጥያቄ። ሰው ነው እንዴ? ሰው እኮ ነው። ሰው የሆነ አምላክ ነው ያለው። ሰው የሆነ አምላክ ነው። ሰው ነው እኮ። አምልኮ ፈጽሟል ወይስ አልፈጸመም? አሁን መፈጸሙና ለመፈጸሙን የፈለገው ፈጽሟል። ሰው ስለሆነ ስለዚህ አንተ አምላክ ያለውን አምላክ ነው የምታመልከው ታዲያ? አይ ራሱ አምላክ ነው። ራሱ ነው ሰው የሆነው። አሁን እኮ አንተ የነገርከን አምላክ ራሱ ነው ሰው የሆነ አምላክ የሆነው። እሱን ላሳይ። ሰው እንዴት አምላክ እንደሆነ ላሳይ። እሱን አሁን በመጽሐፍ ቅዱስ ላሳይ። አሁን እስካሁን ጠየቀኝ አይደል? አሁን እኔ ደግሞ ልመልስልህ። አሁን ለምሳሌ እዚህ ጋር ያንተን የሰማሁት እኮ። እሺ አሁን መልሰልኛል አይደል? እንግዲህ እኔ ልንገርህ አሁን ኢየሱስ ክርስቶስ እንዴት አምላክ እንደሆነ ወይ ደግሞ
መልሼ ሳይሆን ቃሉ መጽሐፍ አልመለስክልኝም ነው አልመለስክልኝም። እሱማ አልመለስክልኝም። ጠየቀኝ። ምን ብለህ ጠይቀኝ? ምን ብለህ ጠይቀኝ? እኔ ምን እጠይቃለሁ? አንተ ጠይቀኛለህ፣ እኔ እመልሳለሁ እኮ። እኔን እኮ የኔን እምነት ነው እየጠየቀኝ። ለምን ትለኛለህ ታዲያ? ምንም አልመለስክልኝም። ተሳስ ብዬ ከሆነ ተሳስቻለሁ። አልመለስክልኝም ብዬ ከሆነ ተሳስቻለሁ። ኦኬ ሶሪ፣ እንደዛ ብዬ ከሆነ። ስለዚህ እኔ አሁን የምልህ ኢየሱስና አብርሃም ተገናኝተዋል? አልተገናኙም። ስለዚህ ኢየሱስ ግን አሁን 56 ላይ አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ አየም ደስ አለው ይላል። በተስፋ አሁን እዛ ጋር ምን እሱ ጋር የሚያወራው እንዴት መሰለህ? ከአብርሃም በፊትን ያለሁ ብሎ አብርሃም በፊት አለው የሚለውን አይደለም አይቼዋለሁ ብያለሁ። ከአብርሃም በፊት አለውን አይደለም የሚለው 56 ላይ አባታችሁ አብርሃም ቀኔን ያይ ዘንድ አየ ሐሴት አደረገ አየም ደስ አለው ይልና አይሁዶች ከዛ ምን አሉት? አይሁዶች ምድር ላይ ነው ያለው እሱ ኢየሱስ። ከዛ አይሁዶች ምን አሉት? ገና 50 ዓመት ያልሆነ አብርሃምን አይተሃል ወይ አንተ አሉት። ልክ ነው። ስለዚህ ኢየሱስ አብርሃምን አይተሃል? አላየም። ታዲያ ለምንድን ነው እዚህ ጋር አየሁት? አየም ደስም አለው። እዚህ ጋር ምን አለ መሰለህ? ስለ ተስፋ ቃል የሚያወራው ነው። አንተ ልክ በአካል እንደተገናኙ አድርገህ እያወራህ ያለው አየም ኦኬ። እንደዛ ከሆነ አብርሃም ኢየሱስን ያየበትን ክፍል አውጣ እናሳይ እኮ። አሁን አሳይሃለሁ። አሁን አሳይሃለሁ። አብርሃምና ኢየሱስ ተገናኝተዋል አልተገናኙም ስትለኝ አልተገናኙም ማለት አይደለ? እዚህ ጋር ግን ኢየሱስ አግኝቼዋለሁ እያለ ነው። ይኸውልህ ምን አለ ቀን ስለ ቀን ነው የሚያወራው። ስለ ቀን ሐሴት አደረጋል። አየኝ ስላየው ሐሴት አድርጓል። ደስ ብሎት አንድ ነገር ሳይሆን ሐሴት የምታደርገው መቼን ሐሴት ያደረገ አብርሃም? እሱን አሳይሃለሁ። ግን አሁን እዚህ ጋር ኢየሱስ አግኝቼዋለሁ እያለ ነው እኮ። መቼ ነው ሐሴት ያደረገው አብርሃም? ስለ ተስፋ ቃል አሳይሃለሁኝ። አሁን እዚህ ጋር እኮ አሳይሃለሁ፣ ችግር የለብኝም። አሁን እዚህ ጋር ግን ሐሴት ማድረጉና ቀኑን አይቶ ደስ እንዳለው ኢየሱስ እየተናገረ ነው አብርሃም። ከዛ አይሁዶች ምን አሉት? አይሁዶች እንዳዩት አይሁዶች ደግሞ እየጠየቁት ያለው አንተ ገና በ30 ምናምን ዓመቱ ነው እንግዲህ ኢየሱስ ክርስቶስ እየሰበከ ያለው 50 ዓመት ያልሞላ ሰውዬ እንዴት ነው አብርሃምን አይቻለሁ የምትለው? ከዛ ነው ድንጋይ ልውጥበት ያለው። ገብቶኛል። ምን አለ መሰለህ ከአብርሃም በፊት እኔ ያለሁ ብሎ እየተናገረ ነበረ። እኔ ስለሱ አይደለ እኔ አሁን እሱም ተው። እኔ ከአብርሃም በፊት አለው የሚለውን አይደለም ተወሱ። ከአብርሃም በፊት አለው የሚለውን አይደለም እንደዛ እሱና ማየት አለብን። እኔ እሱን አይደለም ፈልገው እኔ አየሁት። አይ እኔና ኢየሱስ እኔ አብርሃምን አግኝቼዋለሁ አለ። አብርሃም አይቶኛል፣ ቀኔን አይቶ ደስ ብሎታል፣ ሐሴት አድርጓል እያለ ነው። ኦኬ ይሁን። አሁን ምን ታደርግልኛለህ መሰለህ? አብርሃም ኢየሱስን ያየበትን አውጣና ሳይ። በቃ አሁን ይኸውልህ እዚህ ጋር ኢየሱስ እየተናገረ ያለው እኔ አብርሃምን አይቼዋለሁ የሚለው ዘፍጥረት ላይ ያለው ነው እግዚአብሔር ነው። አብርሃምና ኢየሱስ የተገናኙት እዛ ጋር ነው። ከአብርሃም ጋር የተገናኘው የአብርሃሙ ስላሴ ልታወራኝ? ስላሴ አይደለም እሱ ጋር ያለው ሁለቱ መላእክት ናቸው። አንዱ ሁለቱ መላእክት ናቸው። አንዱ ራሱ አይ ብላችሁ ስለምትሉ ነው። በመምሪያ ብለን እሱ ፖይንት እሱ አይደለም። አይ ነው አይደለም ነው። ስለዚህ አይደለም እንዴ ምን ነው ነው አንድ ነገር ልንገርህ። ይሄንን አንድ ማወቅ ያለብህ ነገር አለ። ስለ ተስፋ ቃል ነው እንዴ ነው አታሳመነኝ። እኔ እኮ መጽሐፉ ነው እያልኩ ነው። አብርሃም ኢየሱስን አገኘሁት ያለው እዛ ጋር ዘፍጥረት ላይ ያገኘው ራሱ እግዚአብሔር ነው። እዚህ ጋር ኢየሱስ ያገኘው እግዚአብሔር አውጣና ሶስቱ እንግዶች ይላል። ሶስቱ እንግዶች በተገናኙ ሰዓት ነው። በቀጥርም ጊዜ ዘፍጥረት ስንት ላይ መሰለህ? 18 ላይ 18 ላይ በቀጥርም ጊዜ እርሱ በድንኳኑ ዛፍ ተቀምጦ ሳለ እግዚአብሔር በመሪር አድባር ዛፍ ተገለጠለት አለ። እግዚአብሔር ተገለጠለት፣ አይኑንም አነሳና ምን ሶስት ሰዎች በፊቱ ቆሙ አየ ይላል። ሶስት ሰዎች ማን ናቸው? ስማቸው ነው አይደለም። ሁለቱ መልአክ አንዱ እግዚአብሔር ራሱ ነው። የትኛውና የትኛው አካል ነው? የትኛውና የትኛው ነው መልአክ? የትኛው ነው ኢየሱስ? ሁለቱ ወደ ሶዶምና ሎጥ የሄዱት ሁለቱ መላእክቶች ናቸው። ሁለቱ መላእክቶች ሄዱ ይላል። አንዱ ቀረ፣ ከእግዚአብሔር ጋር ከአብርሃም ጋር ቀረ። ኦኬ እሱ እግዚአብሔር ነው። ኦኬ እሱ እግዚአብሔር ነው። ማን እግዚአብሔር? ወልድ እግዚአብሔር ነው። አካል ካልከኝ ግን ወልድ ነው። ኢየሱስ ቴንክ ዩ ቬሪ ማች። ወልድ ከዚህ በብሉይ ኪዳን በስጋ ተገልጦ ነበር፣ ይገለጥ ነበር። አዎ የእግዚአብሔር መልአክ ቃል እንደ እግዚአብሔር መልአክ ይገለጥ ነበር። አንተ በጣም የስህተት ትምህርት ነው የምታስተምረው። እሺ እንደ መጽሐፍ ቅዱስ አይደለም። እኔ ሙስሊሙ ክርስቲያኖችን ራሱ ወክዬ ይሄንን ትምህርት አረማለሁ። ለምን እንደማረመ ልንገርህ። አሁን ቆይ እሱን ተውና ማረሙን ተውና እኔ ልጠይቅህ።
ከግብጽ ማን ያስወጣቸው? ቆይ ላስረዳህ ነው። ከግብጽ ማን ያስወጣቸው? ስህተቱን ላስረዳህ። ቆይ ከግብጽ ማን ያስወጣቸው? እኔ ላሳየህ ነው። ከግብጽ ማን ያስወጣቸው? ስህተቱን ላስረዳህ። ስህተት ወልድ አዳምጠኝ። ወልድን በብሉይ ኪዳን በስጋ ተገልጧል ብሎ የሚያምን የመጀመሪያ ክርስቲያን አንተ ብቻ ነው። እኔ ደግሞ ስለመገለጡ ላሳየህ። በብሉይ ኪዳን ወልድ ላሳየህ። የእግዚአብሔር መልአኩ ነው የሚገለጠው፣ እሱ ራሱ ኢየሱስ ነው። ሀቢቢ ለምን እንደዚህ ታደርጋለህ? ግን እኮ ላስነግርህ። ከግብጽ ያሻገራቸው ማን ነው? እሺ ንገረኝ። ከግብጽ ያሻገረው ማን ነው? ወልድ መሆኑን አሳየኛል። ለምሳሌ አይ ከግብጽ ያሻገራቸው ማን ነው? መልስልኛል። እሱን አልፈልግም። ከግብጽ ያሻገራቸው ማን ነው? አትመልስልኝም? እኔ ወልድ መሆኑን አሳየኝ ነው እያልኩ ያለሁት። ጥያቄ አሳይሃለሁ። እኔ እሱን አሳይሃለሁ። ከግብጽ ያሻገራቸው ግን ማን ነው? ክፍሉ ላይ እንደመጣ ጨርስ እኮ ልጨርስልህ። እሱ እኮ አሁን ይሄን ላስነብብህና ከዛ እዚሁ ላይ ደግሞ እዚህ ጋር አብርሃም ላይ ራሱ የእግዚአብሔር መልአክ እንዴት እንደሚሆን አሳይሃለሁ። ከዛስ በፊቱ ሞገስ አግኝቼ እንደሆነ ባሪያን አትለፈኝ ብዬ እለምንሃለሁ አለ። አብርሃም እየለመነ ማንን እየለመነ? እግዚአብሔር ነው። በፊቱ ሞገስ አግኝቼ እንደሆነ ባሪያን አትለፈኝ ብዬ እለምንሃለሁ። በብሉይ ኪዳን በስጋ ኦልሬዲ አብርሃምና እግዚአብሔር ጀስት አካል ለአካል እየተያዩ እያወሩ ነበር ማለት ነው። ይኸውልህ ከእግዚአብሔር የትኛው አካል ስትለኝ ወልድ። ያ ማለት ቂጣ በልተዋል ታውቃለህ እነዚህ ሰዎች በልተዋል። ኢየሱስ ምግብ በልቷል ትበለ እንደዚህ ጋር እኮ በልተው ምግብ በልተዋል። ሶስት ሁለቱ መላእክቶች ናቸው ብለኛል። ሁለቱ መላእክት ናቸው። አንዱ ሰዋሱ እግዚአብሔር ነው። አንዱ እግዚአብሔር መሆኑን በምንድን ነው ያወቀው? ሄዱ 19 ላይ ይዘው ይናገራል። 19 ላይ ሁለቱ መላእክቶች ይላል እኮ ሁለቱ መላእክቶች ወደ ሶዶም ሄዱ ይላል። ስለዚህ አንዱ ከአብርሃም ጋር ቀርቶ ነበር። አብርሃም ጋር ቀርቶ ነበር ይላል። እንዳውም በብላ ታሪኩን እያነበብኩ ልንገርህ። ወልድ መሆኑን ታሪኩን እያነበብኩ ልንገርህ። ላስረዳህ። ሰማይ ነው አይደል? ስለዚህ ጥቂት ውሃ ልምጣላችሁ፣ እግራችሁን ታጥቡ፣ ከዚህ ዛፍ እረፉ ይላል። ቁራሽም እንዳመጣላቸው ልብሳቸውንም ደገፈ። ከዚያም በኋላ ትሄዳላችሁ፣ ስለዚህ ወደ ባሪያችሁ መጥታችኋልና እነርሱም እንዳላደረጉት አለ። አብርሃም ወደ ድንኳኑ ወደ ሳራ ዘንድ ፈጥኖ ገባ፣ ምናምን አመጣላቸው ይላል። ቆያጠር ላድርግልህ። ከዛ ምናምን አመጣላቸው አብርሃም ወደ ሳራ ዘንድ ፈጥኖ ገባና 3 መስፈሪያ የተሰቀለ ዱቄት ፈጥኖ አዘጋጂ፣ ለውሹም አንጉቹም አድርጌ አላት። አብርሃም ወደ ላሞቹ ሮጠ፣ እጅግ የሰባም ታናሽ ጥጃ ያዘና ለብላቴናው ሰጠው፣ ያዘጋጀውም ዘንድ ተቻኮለ ይላል። እርጎና ወተትም ያዘጋጀውንም ጥጃ መጣ፣ በፊታቸውም አቀረበ። እርሱም ከዛፉ በታች በፊታቸው ቆሞ ነበር። እነርሱም በሉ ይላል። ሶስቱም በሉ ይላል። ሶስቱም ተመግበዋል። ይሄ ማለት ወልድም ከማርያም ከመወለዱ በፊት ቂጣ በልቷል ማለት ነው። በሉ ይላል። እኮ በሉ እያለ ነው። ወልድ ከማርያም ከመወለዱ በፊት በብሉይ ኪዳን ከአብርሃም ጋር ተገናኝቶ ቂጣ በልቷል እያልከኝ ነው አይደል? በልተዋል። በልቷል እያልከኝ ነው ወይስ በልቷል? በሉ ሶስቱም በሉ። ሶስቱም ወልድን መላእክቶችን ተውልኝ። አሁን እዚህ ጋር የሚናገረው ወልድ በሉ ነው የሚለው። ሶስቱም ነው በሉ የሚለው። ስለዚህ ሶስቱም ከበሉ ወልድም አብሮ በልቷል ማለት ነው። አሁን እሱን አስረዳሃለሁ። አሁን በሉ ነው የሚለው። ስለዚህ እሱን ላስረዳህ። ልቀጥል። አሁን 9 ላይ ወይኔ ጉዴ! አሁን እሱ ላይ አስረዳሃለሁ። እኔ ስለ ወልድም አስረዳሃለሁ በደንብ። ስለዚህ ሰማኝ፣ የምትሰማኝ ከሆነ ከዛ እነርሱም ሳራ ወዴት ናት አሉት። እርሱም በድንኳን ውስጥ ናቸው አላቸው። እርሱም የዛሬ ዓመት እንደ ዛሬው ጊዜ ወደ አንተ በእውነት እመለሳለሁ፣ ሚስት ሳራም ልጅን ታገኛለች አለ። ሳራም በድንኳኑ ድንጋይ በስተኋላው ሳለች ይህንን ሰማች ይላል። አብርሃምና ሳራ በእድሜያቸው ሸምግለው ፈጽሞ አርጅተው ነበር። በሴቶችም የሚሆኑ ልማድ ከሳራ ተቋርጦ ነበር። ሳላም በረዋሏ እንዲህ ስትል ሳቀች፣ ካረጀሁ በኋላ በሆኑ ፍት ይሆናልኛል፣ ጌታዬም ፈጽሞ ሸምግሏል አለች። እግዚአብሔርም አብርሃምን አለው ካረጀሁ በኋላ በውኑ እወልዳለሁ ስትል ሳራ ለምን ሳቀች ብሎ ጠየቀው። ሰምቷል ማለት ነው። ስስቅ እግዚአብሔር በውኑ ለእግዚአብሔር የሚሳነው ነገር አለን? የዛሬ ዓመት እንደ ዛሬው ጊዜ ወደ አንተ እመለሳለሁ፣ ሳራም ልጅን ታገኛለች። ሳራም ስለፈራች አልሳኩም ስትል ካደች። እርሱም አይደለም ሳቅሽ እንጂ አላት። ከዛስ አብርሃም ከዚህ ቀጥሎ ደግሞ አብርሃም ስለ ሰዶም መማለዱ ነው። ሰዎቹም ከዚያ ተነስተው ወደ ሶዶም አቀኑ ይላል። ሰዎቹም ከዚያ ተነስተው ወደ ሶዶም አቀኑ። አብርሃምም ሊሸኛቸው አብሯቸው ወጣ። አሁን ሊሸኛቸው ከቤታቸው አብሯቸው ሊሸኛቸው ወጥቶ አብሯቸው እየሄደ ነው አብርሃም። እግዚአብሔርም አለ እኔ የማደርገውን ከአብርሃም እሰውራለሁን? አሁን እግዚአብሔርና አብርሃም ነው የሚያወሩት። አብርሃም በእውነት ታላቅና ብርቱ ሕዝብ ይሆናል፣ ምድርም አሕዛብ ሁሉ በእርሱ ይባረካሉና
ጽድቅና ፍርድን በማድረግ የእግዚአብሔርን መንገድ ይጠብቁ ዘንድ ልጆችና ከእርሱ በኋላ ቤቱን እንዲያዝ አውቃለሁና ይህም እግዚአብሔር በአብርሃም ላይ የተናገረውን ነገር ሁሉ ያመጣ ዘንድ ነው አለ። እግዚአብሔርም አለ የሶዶምና የገሞራን ጩኸት እጅግ በዝቷል፣ ኃጢአታቸውም እጅግ ከብዳለችና እንግዲህ ወደ እኔ እንደመጣች እንደ ጩኸቱ አድርገው እንደሆነ ወርጃ ያለው እንዲሁም ባይሆን አውቃለሁ አለ። ሰዎቹም ከዛ ፊታቸው ወርጃ ያለው እያለ ያለው ማን ነው? እግዚአብሔር። እግዚአብሔር ማን? እግዚአብሔር ነው። እግዚአብሔር ነው የሚለው እዚህ ጋር። እግዚአብሔር ማን አይልም፣ እግዚአብሔር ነው የሚለው። ኦኬ። ቅድም ግን ስትናገር የነበረው አስረዳሃለሁ። አሁን በየትኛው አካል እንደሆነ እሱን አስረዳሃለሁ። ቀጥል። አሁን መጀመሪያ ታሪኩ ከገባ ኦኬ ገብቶኛል በልና አልቀጥል። ስለዚህ ወርጃ ያለው አለ። ሰዎች አሁን እዚህ ጋር ሁለቱ መልአክ እንደሆኑ ላሳይ ስለፈለኩ ነው። አንዱ ራሱ እግዚአብሔር እንደሆነ ላሳይ መጀመሪያ ማወቅ አለበት እሱ ሁለቱ መልአክ እንደሆኑ። ሰዎቹ ፊታቸውን አቀኑ ይላል። አሁን ሰዎቹ ፊታቸውን አቀንተዋል፣ ወደ ሶዶም ሄዱ። አብርሃም ግን በእግዚአብሔር ፊት ገና ቆሞ ነበር ይላል። አብርሃምና እግዚአብሔር ግን ገና በእግዚአብሔር ፊት ቆሞ ነበር። አብርሃምም ቀረብ አለ ማለት ወደ ማን? ወደ እግዚአብሔር ቀረብ አለ። አሁን ሁለቱ ሰዎች አቅንተዋል። ሰዎቹ በእውኑ ጻድቁን ከኃጢአተኛ ጋር ታጠርፋለህ እያለ እየለመነ ነው፣ እግዚአብሔርን እየለመነ ነው። እዚህ ጋር አታጥፋ እያለ ነው። ምክንያቱም እዛ ጋር ወንድሙ ስላለ ሶዶም ጋር ሎጥ የሚባለው ወንድሙ ስላለ ማለት ነው። 50 ጻድቅን ከተማይቱ ብታገኝ እያለ እየጠየቀ ነው። እግዚአብሔርም እየጠየቀው ነው። እግዚአብሔርን እየማለደ ነው። እዚህ ጋር አብርሃም እየዋረደ። ከዛስ ልክ 33 ላይ እግዚአብሔርም ከአብርሃም ጋር ንግግሩን በጨረሰ ጊዜ ሄደ ይላል። አብርሃምም ወደ ስፍራው ተመለሰ ይላል። 33 ላይ እግዚአብሔርም ከአብርሃም ጋር ንግግሩን በጨረሰ ጊዜ ሄደ፣ አብርሃምም ወደ ስፍራው ተመለሰ ይላል። ሁለቱ ከቀኑ በኋላ አብርሃምና እግዚአብሔር እያወሩ ነበር። አብርሃምና እግዚአብሔር ንግግራቸውን ከጨረሱ በኋላ አብርሃም ወዴት ሄደ? ወደ ቤቱ ሄደ፣ እግዚአብሔርም ሄደ። ከዛስ ልክ 19 ላይ ሁለቱ መላእክት ይላል። ሁለቱ መላእክት በመሸ ጊዜ ወደ ሶዶም ገቡ ይላል። ሁለቱ መላእክት አየህ፣ ሁለቱ ሰዎቹ አቀኑ ይልና ካቀኑ በኋላ ሁለቱ መላእክቶች ገቡ ይላል። ስለዚህ አንዱ ራሱ እግዚአብሔር ነው፣ ስላሴ አይደለም። ስለዚህ እግዚአብሔር ነው በላይ ያልከው ወልድ ነው በላይ ነበር ቅድም። አሁን እሱን ላሳይህ ከፈለክ አሁን እዚህ ጋር ነገርኩህ። እዚህ ጋር ራሱ እዛ ጋር ዘፍጥረት ላይ ኢየሱስ ክርስቶስ 8:56 ላይ እኔ የሚያገኘኝ አብርሃም እያላቸው ነው። ለማን? ለአይሁዶች። አብርሃምና እኔ ተገናኝተናል። አብርሃም ቀኑን አይቶ ሐሴት ያደረገው እዚህ ጋር ስላገኘው ነው። ወልድ መሆኑን ብቻ አሳየኝ። እኔ ወንድ እሺ፣ ወልድ ስለመሆኑ እዚህ ጋር ላሳየህ። አንተ ታምንበታለህ አታምንበትም አላውቅም። እሺ ላሳየህ የኔንም ነው። አሁን በመጀመሪያ እኮ አምናለሁ ወይ ነው ኢየሱስ ክርስቶስ ወይ ደግሞ ወልድ በእግዚአብሔር መላክነት እንደሚገለጥ አሁን ወልድ ተገልጧል ብለኸኛል። እሱ ላሳየህ መጀመሪያ መጀመሪያ አንተ የምታምንበትን ነገር ላሳየህና እነዚህን ጥቅሶች ታያቸዋለህ ወይ። ለምሳሌ ከግብጽ ያሻገራቸው ማን ነው አልኩ። አሁን ሌላ ሀሳብ ምንም አልፈልግም። ሀሳብ አይደለም እንዴ ሀሳቤን ተረዳኛ። በብሉይ ኪዳን ላይ ኢየሱስ ወይ ደግሞ ወልድ እንዴት እየተገለጠ እንደነበረ ላሳየህ እኮ ስለፈለኩ ነው። ከዛ ወደ ወልድ እመጣልሃለሁ። ወልድ ስለመሆኑ ምንድነው ማስረጃ የሚለውን ደግሞ እመጣልሃለሁ። አንተ ወልድ ስለመሆኑ ምንድነው ማስረጃ ስለሚለው እመጣልሃለሁ። ከዛ በፊት ግን እሱን የፈለኩት ከዛ በፊት ግን መጀመሪያ ማወቅ አለብህ። እነዛን ነገሮች ማወቅ አለብህ። እሱን ወልድ መሆኑን ብቻ ለምን መሰለህ? እኔ ቅድምን ብያለሁ መሰለህ የስህተት ትምህርት እንዳታስተምር ብያለሁ። ችግር የለውም። እኔ የስህተት ትምህርት ይኸውልህ በደንብ ላስረዳ። የእግዚአብሔር መልአክ ተብሎ በሲንጉላር ሲጠራ የነበረው የእግዚአብሔር መልአክ ተብሎ በብሉይ ኪዳን ላይ ሲጠራ የነበረው የእግዚአብሔር ሰራዊትም ተብሎ ተጠርቷል። ራሱ እግዚአብሔር ነው። ከእግዚአብሔር ግን የትኛው አካል ነው ለሚለው ወልድ ነው። ወልድ ስለመሆኑ ምንድነው ማስረጃ ላልከኝ ደግሞ አሁን አሳይሃለሁ። ችግር የለውም። እኔ አሳይሃለሁ፣ እሱን አሳይሃለሁ። እሱን ከማሳየቴ በፊት ግን ለአንተ እንደ ማስረጃም እንደ መረጃም እንዲሆንልህ ነው። እሺ ላሳይ። እሱን የማትፈልግ ከሆነ ላሳይ። መጽሐፈ መሳፍንት ላይ ላሳይ። እሱን ላሳይ። ቆይ አሁን የምታሳየኝ ምን ብለህ ነበር ቅድም? ወልድ ስለመሆኑ ወልድ ከማርያም ከመወለዱ በፊት በብሉይ ኪዳን ተገልጧል። ከአብርሃም ጋር በድንኳን የተገለጠው እሱ ነበር። ምክንያቱም ለምን መሰለህ? ወልድ ስለመሆኑ አሁን ስለመገለጡ ላሳይ ስል በመጀመሪያ አልሰማም አልከኝ፣ እምቢ አልከኝ። አይደለም አሁን በአብርሃም ጋር የተገናኘ ወልድ መሆኑን ብቻ አሳየኝ። እኔ እሱን አሳያለሁ፣ አታስብ። እሱ አያሳስበኝም፣ አሳያለሁ። ግን በመጀመሪያ እኔ አንተን አንድ ጥያቄ ልጠይቅህ። ከእግዚአብሔር ያሻገራቸው ማን ነው? ከግብጽ ያሻገራቸው ፖይንት አይደለም። ግን ማን ያሻገራቸው? ፖይንት አይደለም። እሺ አብርሃም ማን ነው? ይስሐቅ ለምሳሌ እንዲሰዋለት የጠየቀው እግዚአብሔር ነው ማን ነው? ፖይንቴን ወልድ መሆኑን ብቻ አሳየኝ። እዛ ፓርት ላይ
አሳያለሁ። እሺ ብሉይ ኪዳን ላይ አሳያለሁ ወልድ ስለመሆኑ ማለት ነው። እኔ አሁን እሱ አይደለም የሚያሳስበኝ። እኔ መጀመሪያ ሌሎቹንም ነገሮች እንድታቅ ነው። አየህ ያንን ነገር ስታም ነው እኔ የምፈልገው እሱ ነው፣ ወልድ መሆኑን ብቻ አሳይ። እሺ እሺ ቆይ መጽሐፈ መሳፍንት ምዕራፍ 13 መሰለኝ እኔ ረዳኝ ጌታ እሺ አሁን እዚህ ጋር እሺ ስማኝ። አሁን መጽሐፈ መሳፍንት 13 ላይ ትገባና የማኑኤልን ታሪክ ታውቀዋለህ አይደለ? ወልድ መሆኑን ብቻ ነው ማወቅ የፈለኩት። ወልድ መሆኑን ላሳይ እኮ ነው። ከዚህ ጋር ላስረዳህ ነዋ። ማኑኤ የእግዚአብሔር መልአክ ኤፍሬም ካዘጋጀልህ ድረስ እባክህ ቆይ አለው። ማኑኤ ነው የእግዚአብሔር መልአክ። መጽሐፈ መሳፍንት ስንት ምዕራፍ 13 ከቁጥር 16 ከፈልክ ከ15 ጀምሮ እናንብብ። አንድ ጊዜ መጽሐፈ መሳፍንት ስንት መሳፍንት 13 ላይ ከ15 ጀምሮ ወይ እናንብቦ። የእግዚአብሔርን መልአክ ስለሚል ማለት ነው። የእግዚአብሔር መልአክ አልፈልግም እኔ ወልድ መሆኑን ብቻ ማየት እኮ ላሳይ ማስረጃ ነው። መጀመሪያ ብሉይ ኪዳን ላይ የእግዚአብሔር መልአክ እየተባለ ነው የሚጠራው አልኩ። ከዛ አስነብብህና ወልድ ስለመባሉ አሳያለሁ። ኢየሱስ ስለመሆኑ ወልድ ስለመሆኑ አሳያለሁ። እኔ እኮ ያልኩ በብሉይ ኪዳን የእግዚአብሔር መልአክ እየተባለ በሲንጉላር የሚጠራው ራሱ እግዚአብሔር ነው። ከእግዚአብሔር ግን የትኛው አካል ነው? ወልድ ነው እያልኩ ነው። ስለዚህ ወልድ ስለመሆኑ ማስረጃ አንዴ ፐዝል ነገር እያመጣ ነው። ታብታብ ማድረግ የምትችሉ ታብታብ አድርጎ፣ ኮፒ ሊንክ ማድረግ የምትችሉ አድርጎ አንድ ጊዜ እሺ፣ እንዳይቆራረጥብን። አንድ እሱ ነው። ሁለተኛ ነገር ደግሞ ይሄ የቲክቶክ ምልክቱን ይፈልጋል መሰለኝ። እሺ ያ ስለሆነ አድርጉ፣ የምትችሉትን አድርጉ። ኦኬ አሁን እዚህ ጋር ምንድነው የእስራኤል ልጆች በእግዚአብሔር ፊት እንደገና ክፉ ስራ ሰሩ፣ እግዚአብሔርም በፍልስጤማውያን እጅ 40 ዓመት አሳለፈ። መሳፍንት 13 ነው። መሳፍንት 13 እኮ ነው። ኦኬ ቁጥር 1 ላይ እኮ ነው ያነበብኩት። ከቁጥር 1 ጀምሮ ነው። ኦኬ አይ ከዛ ድረስ ያስፈልግ ከ14 ጀምሮ ከ14 ወይ ደግሞ ከ8 ጀምሮ ነው። ከ14 እስከ ስንት ላንብብል? ምዕራፍ 13 ከ4 ጀምሮ እሺ እናንብቡ። መለሰ እዛ ሄድክ እኮ ከ15 ብላይ ነበረ። ዋና ፖይንቱን ወልድ መሆኑን ብቻ ነው ማወቅ የፈለግኩት። ወይም ደግሞ ቶሎ ለፍጥነት እንዲመች አሁንም ተጠንቀቂ። የሆነ የሚያሰክርም ነገር አትጠጪ፣ እርኩስም ነገር አትቢ አለ። እኑም ትጸንሽ ያለሽ አላት። አሁን እዚህ ጋር የሚናገራት የእግዚአብሔር መልአክ ነው። ከሶስት ጀምሮ የእግዚአብሔር መድኃኒቱም ለሴቲቱ ተገልጦ ይላል። ለሴቲቱ ተገልጦ እንዲህ አላት፣ እነሆ አንቺ መካን ነሽ፣ ልጅም አልወለድሽም፣ ነገር ግን ትጸንሻለሽ፣ ወልድ ልጅም ትወልጃለሽ አላት። ማን? የእግዚአብሔር መልአክ። እንግዲህ ልጅን የሚሰጥ እግዚአብሔር። ማንን ነው? የማኑሄ ሚስት የማኑሄ የእግዚአብሔር መልአክ ለሴቲቱ ተገልጦ እንዲህ አላት። ቁጥር ስንት ላይ ነው ያለው? 3 ላይ ምዕራፍ 15 ቁጥር 3 ኦኬ 3 እሺ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ልጁንም ከእናቱ ማህፀን ጀምሮ ለእግዚአብሔር የተለየ መልአክ የሚለው ይኸውልህ፣ ለዚህ ጋር አሁን ልጅ መስጠት የሚችለው አንድ እግዚአብሔር ነው። ግን የእግዚአብሔር መልአክ ልጅ ይሰጥሻለሁ እያለ ነው። በደንብ ስማው። እዚህ ጋር የእግዚአብሔር መልአክ ለሴቲቱ ተገልጦ እንዲህ አላት፣ እነሆ አንቺ መካን ነሽ፣ ልጅም አልወለድሽም፣ ነገር ግን ትጸንሻለሽ፣ ወንድ ልጅም ትወልጃለሽ። አሁንም ተጠንቀቂ፣ ወንድ ልጅ የሚያሰክርም ነገር እርኩስም ነገር አትበይ አላት። እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ልጁም ከእናቱ ማህፀን ጀምሮ ለእግዚአብሔር የተለየ ናዝራዊ ይሆናል፣ በራሱ ላይ ምላጭ አይደርስበት፣ እርሱም እስራኤልን ከፍልስጤማውያን እጅ ማዳን ይጀምራል ይላል። ሴቲቷም ወደ ባሏ መጣ፣ አንድ የእግዚአብሔር ሰው ወደ እኔ መጣ፣ መልኩም እንደ እግዚአብሔር መልአክ እጅግ የሚያስደነግጥ ነበር። ከየትም እንደመጣ አልጠየቁትም፣ እርሱም ስሙን አልነገረኝም። እርሱም እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ልጁም ከእናቱ ማህፀን ጀምሮ እስኪሞት ድረስ ለእግዚአብሔር የተለየ ናዝራዊ ይሆናል። አሁን የወጠ እጅ የሚያሰክርም ነገር አትጠጪ፣ እርኩስም ነገር አትቢ አለኝ ብላ ተናገረች ለባሏ።
ማኑሄም ጌታ ሆይ የላከው የእግዚአብሔር ሰው እባክህ እንደገና ወደኛ ይምጣ፣ ለሚወለደው ልጅ ምን እንድናደርግ ያስገንዝበን ብሎ ወደ እግዚአብሔር ለመነ። እግዚአብሔርም የማኑሄን ድምፅ ሰማ። የእግዚአብሔርን መልአክ እንደገና ለሴቲቱ በእርሻ ውስጥ ተቀምጣ ሳለች ተገለጠላት። ባሏ ማኑሄ ግን ከእርሷ ጋር አልነበረም። ማን የመጣው? የእግዚአብሔር መልአክ። ቀጥል እኮ ልነግረው። ከዛ በእርሻ ውስጥ ተቀምጣ ሳለች ተገለጠላት። ባሏ ማኑሄ ከእርሷ ጋር አልነበረም። ሴቲቱም ፈጥና ሮጠች፣ ለባሏም እነሆ በቀደም ዕለት ወደ እኔ የመጣው ሰው ደግሞ ተገለጠልኝ ብላ ነገረችው። ማኑሄም ተነስቶ ሚስቱን ተከተለ። ወደ ሰውየውም መጥቶ ከዚህ ሴት ጋር የተነጋገርህ አንተ ነህን አለው። እርሱም እኔ ነኝ አለ። ማኑሄም ቃልህ በደረሰ ጊዜ የልጁ ስርዓት ምንድን ነው? የምናደርግለትስ ምንድን ነው? የእግዚአብሔርን መልአክ ማኑሄን ሴቲቱ ከነገርኳት ሁሉ ትጠንቀቅ፣ ከወይንም ከሚወጣ ሁሉ አትብላ፣ የወይን ጠጅም የሚያሰክርም ነገር አትጠጣ፣ እርኩስም ነገር ሁሉ አትብላ፣ ያዘዟትን ሁሉ ትጠብቅ አለ። ማኑሄም የእግዚአብሔርን መልአክ የፍየል ጠቦት እስክናዘጋጅልህ ድረስ እባክህ ቆይ አለው። የእግዚአብሔር መልአክ ማኑሄን አንተ የግድ ብትለኝ መብልህን አልበላም፣ የሚቃጠለውን መስዋዕት ማዘጋጀት ብትወድ ለእግዚአብሔር አቅርበው አለው። ማኑሄም የእግዚአብሔር መልአክ መሆኑን አላወቀም ነበር አለ። ማኑሄም የእግዚአብሔር መልአክ ነገርህ በደረሰ ጊዜ እንድናከብርህ ስምህ ማን ነው አለ። ይኸውልህ አሁን እዚህ ጋር ነገርህ በደረሰ ጊዜ እንድናከብርህ ስምህ ማን ነው አለ። የእግዚአብሔር መልአክም ስሜ ድንቅ ነውና ለምን ትጠይቃለህ አለ። ስሜ ድንቅ ነውና ለምን ትጠይቃለህ አለ። አሁን እዚህ ጋር ስሜ ድንቅ እንደሆነ ተናግሯል። ስሜ ድንቅ ነውና ለምን ትጠይቃለህ አለ። ከዛ የዚህ ስም ኢሳይያስ 9:6 ላይ እንዴት አይደለም እንዲህ ብሎ ነገር አይሰራም። ጨረሰ። እዚህ ጋር ወልድን ልታሳይ ነው የመጣኸው እንዴ? እኮ ላሳይ፣ እያሳየው እኮ ነው። ኖ እዚህ ጋር ይሄን ስም ራሱ እኮ ነው ማሳየው። ስሜ ድንቅ መሆኑን አሳያለሁ። ኢሳይያስ 9:6 ላይ እናንበው ሂድና። ስሜ ድንቅ ነው አለ። ስሜ ድንቅ ነው አለ እኮ እናንበው። ኢሳይያስ 9:6 እኮ አትቀበለውም ያልኩ ለዚህ ነው። አየህ አንተ ኢሳይያስ 9:6 ለኢየሱስ ነው ብለህ ስለማትቀበለው ነው። አይደለም ድንቅ መካር የሚለውን አውቀዋለሁ። ችግር የለውም። ለምን መሰለህ ኢሳይያስ 9:6ን እዛ ጋር በደንብ ከኢሳይያስ ምዕራፍ 7 ጀምሬ ከፈለክ አንድ ባንድ አሳየህ። ስለዚህ እዚህ ጋር ምን አለው? ስሜ ድንቅ ነውና አለው። ስሜ ድንቅ ነው አለው። ድንቅ ነውና ድንቅ መካር ልታገናኝ ስለፈለክ ነው። እዛ ጋር ምንድን ነው ያለው? ስሙም ይላል እኮ ስሙም ይላል። ስሙም ይልና ኢሳይያስ ላይ ድንቅ ይላል እኮ ድንቅ መካር ኃያል አምላክ ይላል። ስለዚህ ስሜ ድንቅ ነው አለው። እዚህ ጋር አየህ፣ ለማኑሄ ምን አለው? የእግዚአብሔር ማለት ስሜ ድንቅ ነውና ለምን ትጠይቃለህ አለው። ስለዚህ እዛ ጋር 9:6 ላይ ምንድን ነው? ስሜ ድንቅ ነው፣ ስሙም ተባለ። ስሙም ድንቅ መካር ኃያል ተባለ። ስለዚህ ኢየሱስ ነው። እኛ እዛ ጋር ከልጁ የሚወለደው ኢየሱስ ነው። ስለዚህ ስሙ ድንቅ ነው። ስለ ድንቅነት እኮ አይደለም ምን እያወራሁ ያለሁት። ምን አልክ መሰለህ? ከአብርሃም ጋር የተገናኘው ማን ነው? እግዚአብሔር። ኦኬ፣ ከአብርሃም ጋር እዚህ ጋር የተገናኘው ማን ነው? እግዚአብሔር። እዚህ ጋር እዚህ መሳፍንት ላይ ከማን ጋር ነው? ማን ነው የተገናኘው? የቱ ጋር? መሳፍንት ላይማ የእግዚአብሔር መልአክ ራሱ እግዚአብሔር የእግዚአብሔር መልአክ ነው። ልጅን የሚሰጥ እኮ መልአክ አይሰጥም። እኔ ሰው ከፖይንት ሲወጣ አይመቸኝም። ባይዘ ወይ የማልወደውን ፓርት ልንገርህ። አንተ ስሙን አሳየኝ አይደል እንዴ ያልከው? ቆይ ተረጋጋ። ስሙን አሳየኝ አይደል ያልከው? ወልድ ስለመሆኑ አሳየኝ ያልከኝ አይደል? በተራ እናውራ አንድ ጊዜ። ከአብርሃም ጋር የተናገረው ይኸውልህ፣ ከአብርሃም ጋር የተናገረው ወልድ ነው አልከኝ አይደል? የተገናኘው ከአብርሃም ጋር የተገናኘው ወልድ ነው አልከኝ። ቂጣ የበላው ከሶስቱ ሁለቱ መልአክ ናቸው፣ አንደኛው ወልድ ነው አልክ ብለሃል አላልክም? ብያለሁ። ኦኬ፣ ወልድ ለመሆኑ እግዚአብሔር ነው፣ ራሱ እግዚአብሔር ነው። ከእግዚአብሔር ደግሞ የትኛው ከአካል የትኛው ነው? ወልድ ነው። ኦኬ፣ ወልድ ነው ካልከኝ ወልድ መሆኑን አሳየኝ ስልህ ማኑሄና ከሚስቱ ጋር እንዲሁም ከእግዚአብሔር የተገለጠው መልአክ አመጣህና ከአብርሃም ጋር እንደተገናኘ አድርገህ ሌላ ሰው ብትል ልትሸውድ ነበር። አይደለም ያልኩ ምንድን ነው የእግዚአብሔር መልአክ እየተባለ ሲገለጥ የነበረው በብሉይ ኪዳን ላይ ራሱ እግዚአብሔር ነው። ከእግዚአብሔር ደግሞ የትኛው አካል ነው? ወልድ ነው አልኩ። በሲንጉላር ብያለሁ። በሲንጉላር አይደለም ከአብርሃም ጋር የተገናኘ ወልድ ነው ብለኸኛል። ከአብርሃም ጋር ማው የተገለጠው እሱ ነው እኮ። ስለዚህ አብርሃምን አሳየኝ። እዚህ ያሁኑ እኮ እሱን ደግሞ አሳየው። 8:56 ላይ አሳየው። ኢየሱስ እኮ እኔን አግኝቼዋለሁ አብርሃምን አለ እኮ 8:56 ላይ አብርሃምና እኔን አይቼዋለሁ አለ። እንዴ እሱን እኮ ነው ማሳይ። አብርሃም እኔን አግኝቼዋለሁ አለ ኢየሱስ። ኦኬ ትንሽ የማኑሄና የማኑሄ ሚስት ጋር የተገናኘው የእግዚአብሔር